ሰላም ጤና ይስጥልኝ ውድ የመራቱ ተከታታይ እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው ዛሬ እንግዲህ ከሁለት ዓመት በኋላ ወደ ቻናሌ ተመልሻለሁ። የጠፋሁበትም ምክንያት በአንዳንድ የኢንተርኔት መቋረጥ ምክንያትና እንዲሁም አንዳንድ ነገሮች ጠፍቼ ነበር። ያው እንግዲህ ከዚህ በኋላ አብረን ዘና ፈታ እንላለን። እንዲሁም ቻናሌን ላይክ ያላረጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። ዘና ፈታ እንላለን። ወደ ቪዲዮ ወንድሜ ተመዘን ተመዘን በእናት ተመዳናል በምትወዳት እናት በሚስት በልጆች ተመዘን ተዘላዘል ተመዘን እናት አንተ ሰውዬ እንደ ይችላል ተመዘን በቃ በሱ ጋር ታጠፍና አውርደኝ በቃ ተገላገልኩ። ስንት ነው ሂሳብ? ቶሎ በል። በስመ አብ ወወልድ ወመንፈስ ቅዱስ። ወይ ጉድ! በርጋችን ላይ አሁን ላይ ያው ብዙዎቻችን ያጋጥመናል። መንገድ ላይ እየሄድን ብዙ ልጆች አሉ ተመዘን እያሉ አዛም የሚያደርጉንና በእርግጥ ያው ብንመዘን ጥሩ ነው። አንደኛ ለነሱ ጥሩ ነው፣ ይበረታታሉ፣ ይሰራሉ። ለኛም ያው እንግዲህ ሚዛናችንን ማወቅ ክብደታችንን ማወቅ አንድ ነገር ነው። እስኪ ቀጣይ ደግሞ እዚህ የወደፊቷ ኢትዮጵያ ይላል በእኛ በኩል ይለስ እንዴ ምን ማለት ነው? በኔ በኩል ይባረክ የኛ አይባረክም። አይ በኔ በኩል ያለው ነው የሚመለከተው። ለኛ ቄስ እንጥራ እሺ ቄስ እስኪመጣ ዝም ብለህ ጠብቀህ እንዴ ምን ማለት ነው? ከተነካካ ማለት ቄሱ እንዴት ይባርክልናል? ያቺ ሽሮዋን ብቻ አይ እንደዛ አይሰራም። አንድ ላይ ነው የምንበላው። ቄስ ይዤ ይመጣል። ምን ይሻላል? ቁጭ ብሎ መጠበቅ በለው። እንደዚህም ተጀመረ። ከዚህ በኋላ ያው ወገን እያያችሁ ነው። የራሳችሁን ባራኪ እየያዛችሁ ረዳት መልስ ስጠኝ እባክህ፣ ከቀልቤ ልሁንበት። ሌላ ነገር ማሰብ አልቻልኩም። እዚህ ጋር ደግሞ ከቀልቤ ልሁንበት እያለ ነው ማለት ብዙ ሰው በቃ ታክሲ ላይ መልሱን ረስቶ የሚሄድበት ጊዜ ላይ ነው ያለውና እውነቱን ነው መልስ እየተቀበላችሁ። እስኪ እዚህ ጋር ደግሞ ጋባዦች አታሳልሚ የተልቢ ባፈን ሸንቶራ የታችር ጉቴ ባዘራ ሙከናፈ ያምነቃር ሳረ አስቸጋሪ ነው። ያው በዚህ ሰዓት ብዙ ጋባዥ ሳይከፍል የሚሄዳለ ማለት ነው። ምንድነው እንደዚህ መሳቀቅ? ወይስ ባትበላስ አይሻልም? ለዛሬ የያዝኳቸው ቪዲዮዎች እነዚህን ይመስሉ ነበረ። ያው ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ቻናሌ ደግሞ ያው ከፍ እንዲል ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በጣም ወዳችኋለሁ። መልካም ቀን ይሁንላችሁ። ባይ ባይ።